السلام عليكم ورحمة الله وبركاته. بمجمريا الحمد لله على كل شيء لهلم نجر الله مسجانا يجبو السؤال بتشانج يهونم من الباي سوي سبب لهونو يشلالو እንጂ መጀመሪያ አላህ ያለው ነው የሚሆነው አላህ ደግሞ አንድን ክፉ ሲያመጣ ከኋላው ኸይር ይዞ ነው ኢንሻአላህ እንግዲህ ሁላችሁም እንደምታውቁት እኔ ወደ ኢማራት ከመጣው ገና 6 ወሬ በዚህ በ6 ወር ቆይታዬ ስለ ኢማራትም ይሁን ስለ ሀገራችን ስለ ሌላም ሀገር ይሁን ምንም አይነት ፖለቲካዊ ይዘት ያለው ወሬ አውርቼ አላቅም ወጥቼ ገብቼ ስራዬ ነው ከስራዬ ውጪ እንደድሮ እንኳን አንዳንድ ነገር እንኳን ጣልጣል ማድረጋቸውንም ተናግሬ ማላቅ እንግዲህ በዚሁ እያለ የሃኒ ጉዳይ ተፈጠረ በሃኒ ጉዳይም እንዳያችሁት ሙሉ የኢትዮጵያ ብሔር ብሔረሰብ ጋራ ጉዳዩን ስናወግዝና በሷ ላይ የተሰራውን ወንጀል ስንቃወም ነበር በዚህ ሁኔታ ያለ ምንም በማላውቅበት ከአቡዳቢ ጀዋዛት ወይም ደግሞ ከፍተኛ ከደህንነት ቢሮ ተደውሎ ስፖንሰር ጋር እንድትቀርብ ተባልኩኝ ሰኞ ለታ ስፖንሰር ጋር ቀረብኩኝ ምንም አይነት ሪዝንም አልነገሩን ብቻ በተሰጠ የቀን የጊዜ ገደብ ሀገራችንን ለቀህ እንድትወጣ ተብሎ የመኖሪያ ፍቃዴ ካንሰል ተደረገ የመኖሪያ ፍቃዴ ተሰረዘ ጉዳዩን እንኳን ለማወቅ ምንድነው ብለን በብዙ መንገድ ሄድ ምንም አይነት ምክንያት ልናገኝ አልቻልንም ብቻ የኢማራትን ሀገር ለቀህ በተሰጠ ጊዜ እንድትወጣ የሚል ነው የምታስታውሱ ከሆነ ትናንትና በሰራሁላችሁ ቪዲዮ ሰይድ ወረባቦ የዱባይ ፖሊሶች ደውለውለት ጣቢያ እንደሚፈልጉ ረዛ ቦታ ላይ ሄዶ ነበር ነገር ግን በሰላም ነበር የተመለሰው የምናቀው ይሄንን ጉዳይ ነበር ነገር ግን እዛ ቦታ ላይ ከሄደ እንደማይመለስና ወደ ኢትዮጵያ ዲፖርት እንደሚያደርጉት እዛው እስር ቤት መቆየት እንዳለበት ነበር የነገሩት ከዛም በኋላ ነገር ግን እሱን እዛ ልብስ ቦታ ላይ ቀጥሮት የነበረው ሰውዬ በራሱ ይጋማ ፈርሞ በ5 ቀን ውስጥ በራሱ ፍላጎት ሳይታሰር ወደ ሀገሩ እንዲገባ የፈርሞ አውጥቶታል ማለት ነው እንዴት ወደ ኢትዮጵያ ሄደ ምን አጥፍቶ ነው ዱባይ ላይ የሰራው ወንጀል የለም የዱባይን ህግ አልጣሰም ምንም አይነት ስራ አልሰራም ለምንድን ነው ወደ ኢትዮጵያ የሚሄድበት ምክንያት አልገባንም የምትሉ ሰዎች አላችሁ ወደ ዱባይ ከዱባይ ወደ ኢትዮጵያ ዲፖርት ይደረገበትና የዱባይ መንግስት ያባረረበትን ምክንያት ወደ እናንተ ይዤላችሁ ቀርባለሁኝ ይሄንን ከማቅረብ በፊት ግን አንዳንድ የተምታታና ውሸት የሆነ መረጃ ወደ እናንተ ሊያቀርቡላችሁ ስለሚችሉ ያንን ነገር ሰምታችሁ እንዳትሸወዱ የመጀመሪያው ምንድነው የገጠር ልጅ በተሳደበበትና የከሚሴ ዲቃላ ባለበት ኦሮሞዎች ተደራጅተው ነው ከዱባይ ያባረሩት የሚል መረጃ እየወጣ ይገኛል ይሄን ከእውነት የራቀ ነው በዚህ አይደለም የተያዘውም የከሰሰውም ሰው የለም እሱን የሚጠሉ ሰዎችና አማራን የወሎን ህዝብ የሚጠሉ ሰዎች ናቸው ይሄን መረጃ የሚያካፍሏቸው በዚህ አይደለም የተያዘው ልላችሁ ፈልጌ ነው ሌላው ነገር ደግሞ የሚያሰራጩት መረጃ ምንድነው ልብስ ኦንላይን መሸጥ ፍቃድ ስለሌለ ለዛ ሱቅ ከፍቶ መሸጥ እንጂ የኦንላይን ፍቃድ ስለሌለው በዛም ነው የተያዘው ይያሉ ስምም የሚያጠፉ ሰዎች አሉ በዛም አይደለም የተያዘው እንግዲህ እንደሚታወቀው ሳውዲ አረቢያና የመን ጦርነት ላይ ናቸው ሳውዲና ዱባዮች አይስማሙም ዱባይና የመንም ከሁለት ጎራ ከፍላ ታዋጋቸዋለች ላንድ በጎን ታግዛለች ማለት ነው ገባችሁ ስለዚህ የመን ላይ ሰይድ ወረባቦ በቀጥታ ስርጭት ሀናን የመን ላይ ሲያፈላልግ ከተለያዩ ሰዎች ጋር ቀጥታ በየመን መስመር ይደዋወል ነበር ማለት ነው እሱ ማነው ከየመኒዎች ጋርና ከደላላዎች ጋር ይደዋወል ነበር የመን ላይ የሚደዋወላቸው 3 ሀበሾች አሉ የመጀመሪያው ሀበሻ የራሱ የሆኑ ሰዎችና ከየመን ታጣቂዎች ጋር ከሁቲ ጋር የሚያገናኙት ናቸው ገባቸው ሁለተኛዎቹ ሰዎች ደግሞ ደላሎች ናቸው እነ ተከላይ ሀናን ያገቷት ደላሎች ናቸው ከነሱ ጋር ነበር ሲደዋወል የነበረው ሌላው ነገር ደግሞ ምንድነው የመን የሆኑ የታጠቁ የሁቲ ሰዎች ጋር እና ያልታጠቁ የየመኒ ሰዎች ጋር ያወራ ነበር እንግዲህ በዚህ መካከል ምንድነው ሁቲዎች እንደሚታወቀው ከእስራኤል ጋር ከሳውዲ አረቢያ ጋር
ከዱባይ ጋር ውጊያ ታደርጋለች። ገባችሁ? አይስማሙም። የዱባይ መንግስት የሳዑዲ አረቢያ የኢትዮጵያን ማለት የየመንን ሱኒ የሚባለውን ታጣቂ ይደግፋሉ፣ ሁቲዎችን ግን አይደግፉም። በዚህ መካከል የዱባይ መንግስት ከየመን የሚጠቀማቸውና የሚፈልጋቸው ብዙ ነገሮች አሉ። በአሁኑ ሰዓት ደግሞ በርካታ የየመን ቦታዎችና ይዞታዎች የተቆጣጠረው ሁቲ ነው። ሁቲ ደግሞ ከዱባይ ጋራ ምንም አይነት ስምምነት የለውም፣ ጸብ ነው። ስለዚህ ሰይድ ወረባቦ ከየመኒዎች ጋር በሚያወራበት ሰዓት ስለ ሁቲዎች ነበር ሲያወራ የነበረው። ደላሎቹ ለምን በሁቲ አይያዙም? ከሁቲ ጄኔራሉ ጋር ለምን አታገናኙንም? የሱ አካባቢ ኃላፊ ማን ነው? እያለ በአረበኛ ከየመኒው ጋር ይደዋወል ነበረ። ይህንም በሚደዋወልበት ሰዓት የዱባይ ቴሌኮም ይቀደዋል፣ ሪከርድ ያደርገዋል። ገባችሁ? እኔ በሀገረኛ አማርኛ ነው የማወራቸው፣ ምክንያቱም እንግሊዝኛ የማትችሉ ሰዎች አላቸው። ሪከርድ ያደርገዋል። ምንድነው ሪከርድ እንዳትሉ ነው። ይቀደዋል፣ ታውቃላችሁ? ይቀደዋል። የሆነ ሪከርዱን ድምጹን ይቀደዋል። የሚገባቸው ሰዎች አለፍ በሉት ይገባቸዋል። ገባችሁ? እና ሪከርድ በሚያደርግበት ሰዓት እያንዳንዱ ከየመን የሚደዋወልበት ከሳዑዲም የሚደዋወልበት እያንዳንዱ ከዱባይ ቴሌኮም ጋር ኮንታክት ነው። ታውቃላችሁ? ይሄንን ለእናንተ አይጠፋቸውም መቼምና የተለያዩ ኢንተለጀንሶች አሉ። ስለዚህ ከደላላውም ጋር ያወራል። መስመሩ ምንድነው? የዱባይ መስመር ነው። የመን ያለውስ የየመኒ መስመር ነው። ኦኬ፣ አንድ ጥፋት በሉ። ገባችሁ? ለሃና የተከፈለ ዋጋ ነው። ግን ይሄን ለሃና የተከፈለ ዋጋ ነው። ሌላው የሱ ጓደኞች የሆኑ የመን የሚኖሩ የደላላውን ቦታ የሚጠቁሙና ደላላው የሚኖርበትን አካባቢ የሚይዙ ሁቲዎች ጋር እንዳገናኙት የራሱ የሆኑ ሰዎች ጋር ያወራ ነበር። የመጀመሪያው አፋሩ ነው። አፋሩ እንግዲህ እየቀላቀለ ነው የሚያወራው። አረበኛም አፋረኛም አማርኛም ነበር ሲያወራ የነበረው። ያና አፋር ከየመኒዎች ጋር ያገናኙታል። እነዚህ የመኒዎች ደግሞ ምንድናቸው? በደላላ ሀበሾች ሰዎችን ሰብስበው ይዘው ሲመጡ ሀበሾችን የሚቆጣጠሩ ሁቲዎች ናቸው። የታጠቁ ሁቲዎች ወይም የአካባቢው ኃላፊዎች ናቸው። ገባቸው? እነዚያ ሁቲዎች መጀመሪያ ሰምታችሁኛል። ሁቲዎች ከዱባይ ጋር ስምምነት የላቸውም። ስለዚህ ከሁቲዎች ጋር በአረበኛ ሲያወራ ሁቲ የሚሉ ቃላቶች ምናምን ይጨመራሉ። በዛን ሰዓት የዱባይ መንግስት ጥርጣሬ ያደረበት። ለምን? የዱባይ መረጃ ምናልባትም ለሁቲዎች አሳልፎ እየሰጠ ነው። አንድ ጊዜ አይደለም፣ በተደጋጋሚ ከሁቲዎች ጋር በየመን መስመር ሲደዋወል ጥርጣሬ ያደረባቸውና ወደ ፖሊስ ጣቢያ ጠሩት። ያለውን ነገር አጣሩ። የዱባይ ደግሞ አሁን ኢራንም ስለምትመታቸው ጥርጣሬ ስላለባቸው ቀጥታ ምንም ለሱ ስለማይጠቅማቸው ሰይድ ወደ ኢትዮጵያ ዲፖርት ማድረግ ነው፣ መገላገል ነው ያለባቸው። በዚህ አጋጣሚ ነው ሰይድ ወደ ኢትዮጵያ ሊሄድ የቻለው። ዋጋው ለምንድን ነው የተከፈለው? ሃናን ለማስለቀቅና በህይወት መኖርና አለመኖሯን ለማረጋገጥ ነው የሁሉ የሄደበት ርቀት። እናንተ ብትሆኑ ታደርጉታላችሁ ወይ? ሰይድ ልጅ አለው፣ ቤተሰብ አለው። ራሱን መለወጥ፣ ቤተሰቦቹን መለወጥ፣ ራሱን ማስተዳደር ይፈልጋል። ይህን ሁሉ ትቶ ሰይድ ከዚህ በፊት ሳዑዲ አረቢያ ላይ አማራ ሲታገቱ በኦሮሞዎች ዋጋ ከፍሎ ሳዑዲ አረቢያ ታስሯል እያልኩ ነው። ገባ? 3 ቀን ታስሯል። እናንተ ይህን ታደርጋላችሁ ወይ? አታደርጉትም። ገባችሁ? አታደርጉትም። እና ሰይድ በዚህ አጋጣሚ ሌላው ነገር ሳዑዲ አረቢያ ብቻ አይደለም፣ ይሄ ዱባይ ብቻ አይደለም፣ ሳዑዲም ቁጭ ብላችሁ ከሳዑዲ አረቢያ ገንዘብ ወደ የመን በትልቁ በሳዑዲ አካውንት ወደ የመን በትልቁ ትያዛላችሁ። ወደ የመን መስመር በተደጋጋሚ ብትደውሉ ሳዑዲ ሆናችሁ ትያዛላችሁ። ለምን? ለሁቲ መረጃ እያቀበላችሁ ነው ስለምትባሉ። ገባችሁ?